ልዩ ኩነት ነው። እንግዲህ ይህ ሀሰሳ ዳና የተባለው መጽሐፍ በትላንትናው ዕለት ተመርቋል። ደራሲውም በትላንትናው ዕለት ተመርቋል። እንኳን ደስ አለ። አሜን። አብረው እንኳን ደስ አለን። አመሰግናለሁ። አዎ ለየት ያለ ነገር ነው። እንግዲህ እኔና መጽሐፌ በአንድ ቀን ልንመረቅ ውል ነበረን፣ ቃል ኪዳን ነበረን ብለህ አንተም መጽሐፍን በአንድ ቀን ተመርቃቸዋል። በየነ ጓይ በጣም ደስ የሚል ነገር ነው። ለዛም ነው ለየት ያለ ነገር ስለሆነ እዚህ አምጥተን ስለ ምርቃት፣ ስለ ግቢ ህይወት፣ ስለ መጽሐፍም እንድንጫወት የተገናኘ ነው። እንኳን ደህና መጣ በድጋሚ። አመሰግናለሁ። እንኳን ደህና መጣ። በጣም ጥሩ ተመልካቾቻችን፣ አብራችሁን እንድትቆዩ እንጋብዛችኋለን። የእንግዳ ሰዓታችን ላይ እንገኛለን። መልካም ቆይታ ይሁንላችሁ። እስቲ ወደ መጽሐፉ ከመምጣታችን በፊት ምርቃት ላይ ነህ፣ ገና የመጀመሪያው ቀን ላይ ነህ እንግዲህ ወደ አዲሱ ምዕራፍ ከተሸጋገርክ በኋላና ምርቃት እንዴት ነበረ? ደስ ይል ነበረ? ሀዋሳ ዩኒቨርሲቲ ተማሪ ነህ? አዎ እግዚአብሔር ይመስገን በጣም ደስ ይል ነበር። ለኔ ከምንም በላይ ይለያል ማለት ያለው ሁኔታውን እናውቃለን። ግን ያ ሁሉ ቻሌንጆች አልፈው ቢያንስ እኔን ያንድ የህይወቴ ምዕራፍ የ17 አመት ነው ቢያንስ የተማርኩኝና የ17 አመት ፍጻሜን ያገኘሁበት እናቴም የለፋችበት ፍሬ ያገኘችበት ቀን ነው። በዛ ላይም ደግሞ ምንድነው መጽሐፌም የተመረቀበት ስለሆነ ለኔ ከምንም በላይ ያው እግዚአብሔር ይመስገን ድርብ ደስታ ነው። ያንተ ለየት ይላል። አዎ ከምንም በላይ ነው። እንደ አዲስ ነው የተወለድኩኝ ማለት ነው። አዎ ብዙ ጊዜ አልተለመደም። ያው ሁሉም ሰው መጽሐፍ ይችላል ማለት አይደለም። ግን ደግሞ አስበህበት ነው ከምርቃትህ ቀን ጋራ እንዲደርስ ሆኖ የተዘጋጀውና ይሄም በራሱ ለየት የሚያደርገው ነገር ነው። እንዴት ነው ትንሽ ከባድ አይሆንም? በተለይ ደግሞ የምርቃት ሰሞን ሪሰርቾች ይሰራሉ። የግቢ ላይ ያለ ቆይታም ትንሽ አጣብቂኝ የሚበዛበት ፈተና የሚበዛበት ወቅት ነውና በዛው ወቅት ላይ ደግሞ እንደዚህ አይነት መጽሐፍ ማሳተም አይከብድም? አዎ በእርግጥ ይከብዳል። ማለት ያው አንዳንዴ ዋናም ነው ቆርጥ መነሳት እንግዲህ ቻሌንጅ የሆነ ስትነሳ ቻሌንጅ እንደሚመጣም አምነ መሄድ ነው። ለሚመጣም ተጋፍተ ለማለፍ የግዴታ መጀመሪያ መዘጋጀት ያስፈልጋል። እኔ ራሱ ለምንድነው ይሄን መጽሐፍ ስጽፍ አንዱ ምንድነው የግቢም ካውንስል ምክትል ፕሬዚዳንት ስለሆንኩኝ እሱም አለኝ ጫና፣ ይሄም ማለት ሶስቱም ሲሆንብኝ አዎ ጫና እንደሚመጣብኝ አምኜበታለሁ። ምናል በውጤቴም የሆነ እንትን ሊልብኝ እንደሚችልም ግን ቢያንስ ለዛኛው ጫና በምን መሻገር አለብኝ ብዬ ምክንያቱም ያ የሚመጣ ጫና እያሰብኩኝ መፍራት ሳይሆን ቢያንስ መሻገርበት መንገድ ነው እንትን ያልኩኝና እንዳልከው በጣም ይከብዳል። በተለይ አሁን ምንድነው እንትን ያለው እንትን ዘንድሎ ጊዜ ማለት የቃላት ኮሜንት ሲሆን ጊዜ በፋይናል እየወሰድኩ ነው። በእርግጥ አንድ ቀን አንድ ፈተና ማለት ምንም ያው ማንበብ አቅቶኝ እስከመያዝ የሚያቅተኝ ማለት ምክንያቱም ያም ጭንቀት አለ ያ ጭንቀት አለ እንዴ አነበዋለሁ ምንም ይገባል ወደ ለካ ጭንቅላት እንደዚህ ባዶ ይሆናል እንዴ ብዬ ግን ቢያንስ ተረጋግቼ ተኝቼ እንደገና ከነቃዊ በኋላ ግን ትንሽ ለማንበብ ቻልኩኝ ማለት ይከብዳል ማለት እንደዚህ ግን ያው እንግዲህ እግዚአብሔር ይመስገን እሱን ጥበቡን ስለሰጠኝ እንጂ አቅም ስላለኝ አይደለም እንደስ ፈቃድ ሆኖ ያው እንግዲህ ለምርቃትም በቅታለች ማለት ነው። በጣም ደስ ይላል። እንዴት ነበረ የግቢ ህይወት? ሀዋሳ ዩኒቨርሲቲ የተማርከው ሀዋሳ ዩኒቨርሲቲ በቆየህባቸው አመታቶች ሀዋሳ እንዴት አገኘሃት? ብዙ ሰዎች እንግዲህ የግቢ ህይወት ይለያል፣ በየአካባቢው ይለያል። ድሬዳዋ የተማረ ድሬዳዋን ህይወት ይዞ ነው ወደ አካባቢ የሚሄደው። ሀዋሳ የተማረ እንደዛ፣ አዲስ አበባ የተማረ እንደዛውና እንዴት ነው ሀዋሳ የነበረው የግቢ ህይወት ከጓደኞች ጋር የነበረው? እስቲ ደስ በሚል ሁኔታ አብራራልን። ያው የምርቃት ሰሞን ስለሆነ ማለት እስኪ ቀድሜ ሀዋሳ ትንሽ ለንቀሳት ማለት ነው። ለኔ ማለት በእርግጥ ሙሉ ህይወት የማሳልፍ ከምፈልገው ቦታ ሀዋሳ ነው። እግዚአብሔር ቢፈቅደው ማለት ነው። እንግዲህ እኔ ምኞት ነው እንግዲህ ፈቃዱ ደግሞ የእግዚአብሔር ስለሚሆን ለኔ ከምንም በላይ ትለኛለች ማለት ነው። በጣም ደስ ትለኛለች። በጣም እንኳን ጂኒ ሞላ መስሎ ነው የሚሰማኝ ማለት ነው። በጣም ወዳለ ለምን እንደሆነ አላውቅም። እኔ ራሱን አላውቀውም። ብዙዎች የተመረቁበትን ሀገር እንደዛ ይላሉ። እኔ እንጃ ብቻ ሌሎች እንደኔ ወዷታል ብዬ አላስብም። እንዲያውም የሚወዳት ሰው ካለ ቀናለሁ። ለምን የሚወስድብኝ ነው የሚመስለኝና ከምንም በላይ ወዳታለሁ። በቃ ምክንያት ቃላትም የለኝም መግለጽም አልችልም በቃላት ማለት ነው ያልኩ። ያው የግቢ ቆይታ ማለት በግቢ ብዙ ማለት ብልህ ለሆነ ይማርበታል፣ ሞኝ የሆነ ደግሞ ይጠፋበታል። ምክንያቱም ግቢ ስንመጣ ላወቀበት ገነት ነው፣ ላላወቀበት ደግሞ ሲኦል ነው። በእርግጥ ነው ደግሞ የትክክል ነው። ምክንያቱም በወላጆቻችን ቁጥጥር ቆይተን እዚህ ስንመጣ ግን ስለምንለቀቅ ካልቻልንበት ህይወትን ደግሞ ማኔጅ ካላረከው በቃ እንጂ ክፍት ነው የሚሆነው። የማይሆን ውስጥ ልንገባ እንችላለን ማለት ነው።
መልካሙን አይቻለው የሚያስጠላም ያለሁበት ሁኔታም አለ። ምንድነው ወጣቶች ማለት አሁን አእምሯችን መጠቀም የሚገባን ለመጠጥ ለሱስ ለምናምን ነው ጊዜ የምንሰጠው። ላይፍ የሚባል ጉዳይ አለ። ላይፍ ለራሱ ሁሉም ገደብ ከሌለው ከልክ ውጭ ሲሆን ሁሉም ነገር ከባድ ነው የሚሆነውና ደስ የሚለው ሁኔታ ምንድነው ሶሻል የተለያየ ለምሳሌ ከተለያየ ሃይማኖት መግባባት ይችላል። ከተለያዩ ብሔሮቹ የተለያየ ጸባይ ስታገኝ ደግሞ መጀመሪያ አንተ ብቻን ከኖርክ ካንድ አካባቢ ስትመጣ አንድ አይነት ባህል ነው አንድ አይነት አስተሳሰብ ነው ያለ። እዚህ ስትመጣ ግን የተለያየ አስተሳሰብ ሰዎች ያላቸው ስታገኝ አንተ ማስተሳሰብ ጸባይ መልካም ጸባይ ካለ በዛም ትቀጥልበታል። ክፉ ጸባይ ካለ ደግሞ አንተም ደግሞ የምታስተካክልበት ደረጃ ነው። በተለይ እንዳልኩ ኢንተራክሽን መግባባቱ ከሰው ሐሳብ መለዋወጥ የቃላቱ የምናምኑ ይሄ በጣም ጥሩ ከምን በላይ አድቫንቴጅ ያለው ነው። ግን እንዳልኩ ጉዳቱ ምንድነው? አንተ አንዱ ጊዜ በአግባብ አለመጠቀም። ምክንያቱ ያቀድከውን እቅድ ልታሳካ የምትችለው ጊዜህን በደንብ ፕላን አድርገህ ከተጠቀምክ ነው። ያው ጊዜ ያለ ገደብ ስትጠቀም ያው የማይሆን ጊዜ ስታሳልፈው ደግሞ ተጎጃንት ነው። ምክንያቱ አሁን አንዳንዴ ምንድነው አንድ ሰው ሲጎዳ ምናልባት ቀጥታ እሱን የተጎዳ ሊመስለው ይችላል ሰው ግን አይደለም። መጀመሪያ እሱ ሊጎዳ ይችላል፣ ቀጥሎ ቤተሰብ፣ ቀጥሎ ምንድነው ያ ያደገበት አካባቢ ነው እያለ አገር ከአገር ዓለም። ምክንያቱም እንዳልኩ አሁን አምፖል የሰራ አንድ ሰው አይደለም ዓለም ሁሉ በብርሃን የሚጠቀም በማን ያ ሰው ሙቶ ቢሆን መጀመሪያ ጊዜ ካንተ ነው ማለት ነው። ስለዚህ አንድ ሰው ሲበላሽ የሁሉም እድል ነው የሚያበላሽ ያለ። ስለዚህ ይሄን ስለማንጠቀምበት ተማሪው መዛ ወጣቱን ቢጠቀምበት ደስ ይለኛል። የምርቃት ቀን በጣም ደስ ይላል። ይሄን ሁሉ አልፎ ደግሞ ለመጨረሻው ቀን መድረስ ብዙዎች አስበው ያልተሳካላቸው ያልሆነላቸው ብዙ ሰዎች ይኖራሉ። ግን ደግሞ አሸንፎ ፈተናውን ድል አድርጎ ለዚህ ቀን መብቃት ትልቅ ነገር ነው። በዚህ አጋጣሚ ላንተም ለሌሎች ለዘንድሮ ተመራቂ ተማሪዎችም እንኳን ደስ አላችሁ ለማለት እንወዳለን። እንግዲህ በየነ የመጣበትን አካባቢ እንደው ብትነግረን። እዚህ ከየት አካባቢ ነው የመጣኸው? ወደ ሐዋሳ ስትመጣ የነበረው ስሜት፣ ወደ ዩኒቨርሲቲ ስትመጣ የነበረው ስሜት ምንድነው የሚለውን ደግሞ እናንሳና ወደ መጽሐፍ እንመለሳለን። ያው ስለ አካባቢም እንደው በደንብ እስቲ ንገረን፣ ብዙ ማናቅ ሰዎች ስላለ ማለት ነው። ያው ወደዚህ የመጣው ከወልቃይት የሚባል ቦታ ነው፣ ወደ ሰሜን ጎንደር አካባቢ ያለ ማለት ነው። እዛ ተወልጄ ነው ያደግኩኝ። ትምህርቴን እዛ ነው የጨረስኩኝ ማለት ነው። ከዛ ነው የመጣው። ስለሷን አንድ ትንሽ ስጠቅስ ምንድነው የአዝመራ ቦታ ናት ማለት በኢትዮጵያ ምንድነው በደንብ ያለው እዛ አካባቢ? አንደኛ በኢትዮጵያ አሁን ሰሊጥ ነው እሱ ቦታ ማለት ነው። ወለጋ አሁን ግን እንደዛ ሰሊጥ አይሆንም፣ ይለያል ማለት ነው። በተለይ ሁመራ አካባቢ ነው ሰሊጥ ማለት ነው። ሁመራ አካባቢ በተለይ ለቻለበት ሰው ደግሞ ለብዙ ሰው ሊያስተናግድ የሚችል ቦታ ነው። መሬቱ ደህና ሰፋ ያለ ስላለው እንዳልኩ ብዙ ሰራተኞቹ ብዙ ነው እዛ አንተ የሚሉ ማለት በተለይ ተማሪ ለትምህርት የሚሆነው ትንሽ በአረም በምናምን እንትን ብሎ የሚያገባበትና እንዳልኩ ብዙ የተለያየ አዝመራዎች ይበቅላሉ። ከማሽላ ሊሆን ይችላል፣ ሰሊጥ ሊሆን ይችላል። ቦታው ምንድን ሶስት አይነት ነው፣ ቆላማ፣ በረሃማ እንደገና ደጋማ ነው። ወደ ቃፍቲያ ምናምን የሚባሉ ሌሎቹ እነዛ አካባቢ ደጋ ናቸው። ቆላማ ቦታም አለ። ከዛ በረሃማ የሚባለው አሁን ወደ ሁመራ እነዚህ መካድራ ምናምን የሚባሉ እነሱ በረሃማ ቦታዎች ናቸው፣ በጣም ቆት ያላቸው ቦታዎች ናቸው። እዛ ደግሞ ሰሊጥ የሚሆን ቦታ በዛ ነው። የተለያየ ማለት ራሱ የሆነ መቀር የሚባል አለ ለእጣን ምናምን የሚሆን እሱ እዛ በጣም ያለው በጣም ያለው ቦታ ነው፣ ይለያል። ያው እንግዲህ በዚህ አጋጣሚ ይሄን ማለት የሚፈልጉ ካሉ ወደዛ ጎራ ደስ ይለኛል። ማሳቂያ አካባቢዎች አካባቢህን ሁሉም ሰው የተወለደበትን አካባቢ ይወዳል። የአካባቢው ቢለማና በተለይ ደግሞ ጥሩ ነገር ለአካባቢው ይመኛል ብዙ ሰው። ያው አንተም ያንን ነው ያደረከው። እስቲ ወደ መጽሐፍ ደግሞ እንምጣ። ሀሰሳ ዳና ይላል እና ሀሰሳ ዳና ልቦለድ ነው። እንደው ከራስ ህይወት ጋር የተያዘ ነገር አለው? ርዕሱንስ እንዴት መረጥከው? ያው ርዕሱ መጀመሪያ ሌላ ነበር ማለት አሁን የኔ ህይወት ብቻ አይደለም ያጠቃለው እዚህ ጋር በእኔ ያለ ህይወት በእኔ የሚገጥም ቻሌንጅ
እሷን ስቃይና መከራ እኔና እግዚአብሔር ነው የምናውቀው። እኔ ባይኔን ማለት እንዲህ መናገር ባልፈልግም በጣም ማለት ውስጤን የሚነካ ብዙ የተንከራተተችበት ደግሞ በጣም አርበኛ ናት ከምንም በላይ ማለት እኔ አላቅም። ሀገራቸውን ይወዳል። ጎበዝ ናት በጣም በስራ በጣም በቃ ታታሪም ከምን በላይ ማለት ነው። ለልጆቿ በጣም እንትን ትቆጣጠራለች። በቃ ከእንትን ወጥተን እንዳንሄድ በጣም ጀግና ናት። ከምንም በላይ ላመሰግናት ወዳለኝ። ይኸው የአባቴን እድሜ ለእሷ እንዲሰጥልኝ ፈጣሪም የማጸናለው እድሜና ጤና እንዲሰጥልኝ። ያው ከእንግዲህ በኋላ ደግሞ እስከዚህ አብቅታኛለች። እስካሁን እየተበደርኩ ነው። እስካሁን አበደራኛለች። ከእንግዲህ በኋላ እስኪ ለሷ የሚመልስ ልቦና ይስጠኝ። አይከፈልም። ያው የእናቶች ውለታ ብዙ ጊዜ ግን ደግሞ ባለኛ አቅም እናቴን ከዚህ በኋላ አሳርፍሻለሁ ካንቺ ጋር ነኝ አለውልሽ እያልካት ነው። ብዙ ተመራቂዎች በዛሬ ቀን ይህንን ይሉታል ብለን እናስባለን። ብዙ ጊዜ ወላጆች ይለፋሉ፣ ይጥራሉ ልጅ ለማሳደግ ለማስተማር ዋጋቸው ባይከፈልም ግን ደግሞ በዛው ልክ እንዲህ አንተ በሰው ፊት አምረ ደምቀ ተከብረ ሲያዩ በራሳቸው ደስታቸው ወደር የለውምና ያ ለነሱ ክፍያ ነው። ከዛ በላይ ደግሞ አለውላችሁ አለንላችሁ ማለት ትልቅ ነገር ነውና ያ ሊሆን ግድ ነው። እስቲ ገንዘቡን ከየት አመጣው? እሺ ስለ ገንዘቡ ያው ብዙ ጣውሮች ገጥሞኛል። ገንዘብ ለማሰባሰብ ማለት አንዳንዴ ፈረንጆች የሚሉት አባባል አለ ኖ ፔን ኖ ጌን ይላል። ያለ መከራ አይገኝም እንጀራና ያው ስትጀምረው ቀላል ሊመስል ይችላል። ግን በእውነት ማለት በውስጤን አላውቅም የእግዚአብሔር ብዛት ሰጥቶኝ ነው እንጂ ምክንያቱም ይሄ እንዳም ልጠነክር የቻልኩኝ ከህፃንነቴም አባቴ ገና በህፃንነቴ ስለሞተ በችግር ነው ያደኩኝ። ማጣት ማይቸዋለሁ ምን እንደሆነ ብዙ ስላየኝ ያው በርሳትም ሆኖብኛል ማለት ነው። እንዳልኩ ከአንዳንዶቹ ቢያንስ መጀመሪያ ብዙ ድርጅቶቹ ጠይቄያለሁ። እዚህ በስም መጥቀስ ባልፈልግም ያው ማለት እንግዲህ እነሱ ያልሰጡኝ ምክንያት ሊኖራቸው ይችላል። እንግዲህ እኔ ማለት አብዛኞቹ ይታወቃል። መጽሐፍ ሲባል ፈቃደኞች አይደሉም። ኪነጥበብ ጉዳይ ሲባል ፈቃደኞች አይደሉም። አው የሀገር ጉዳይ ሆኖ ሊሆን ይችላል አላውቅም። ብቻ እነሱ ነው የሚያውቁት ውስጣቸው ማለት ነው። ብዙ ድርጅቶች ጠይቄያለሁ ማለት ያልኩት እስከ አዲስ አበባ ሄጄም ያው ግን አላገኘውም። ሆቴሎችን ብዙ ጠይቄያለሁ ያው አልተሳካም። ግን በቃ ሌላ አማራጭ ያሰብኩት ምንድነው እንግዲህ እግዚአብሔር ፈቅዶም ሶሻል ሚዲያ በፌስቡክ ላይ ለቀቅኩት። በተደጋጋሚ ስለቀም ቢያንስ እርዱኝ አግዙኝ አግዙኝ እንዲህ የሚል መጽሐፍ ርዕስ እንትን መጽሐፍ ለማሳተም አስቤያለሁና አግዙኝ ምናምን ብዬ ለቀቅኩት። ከዛ በኋላ ደግሞ ርዕሱ ምናምን በደንብ ለቀቁላቸው። አንዳንዶች አይዞህ ማለት ብዙዎች እሺ ብለውኛል። ግን ከብዙዎች ጥቂቶች ናቸው የደገፉኝ ማለት ነው እንጂ በዛን ጊዜ ስሰማ ብዙ ቃል ገብተውልኝ እንግዲህ ምናልባት ያልተመቻቸው ሊሆን ይችላል አላውቅም። እነሱ ነው የሚያውቁት ብቻ። ከዛ ግን እንዳልኩ ትንሽ ቆይቼ ግን ቢያንስ አንዳንዶች 300 ይሰጡኛሉ 400 እንዲህ ያልኩ ቀስ በቀስ ከዛ 1000 3000 5000 ያሉ በውጭ ያሉ አንዳንድ ጓደኞች ደግሞ እንደዛ እያደረጉ ነው ያገዙኝ ማለት ነው። እንደዛ ነው ያጠራቅም ከዛን አጋጭተ ነው ያው እንግዲህ በጣም ደስ ይላል። ይሄ በራሱ ምን ያህል ያለህን ቁርጠኝነት ነው የሚያሳየው። አንድ ነገር ያሰብከውን ነገር ለማሳካት የሄድክበትን ርቀት ነው 200 እና 300 ብር ከሰው ላይ ወስዶ አጠራቅሞ እንደዚህ አይነት መጽሐፍ ማበርከት ማለት ለብዙዎች ትምህርት የሚሆን ነውና በእውነት ልትመሰገን ይገባሃል። እኛ እንደ ደቡብ ቴሌቪዥን እንደ መዝናኛ ክፍል በጣም እናመሰግናለን። ለብዙዎች መማሪያ ስለሆንክ ብዙዎች አንተን አይተው ወደዚህ ስለሚቀርቡ ማለት ነው። ስለዚህ ቤታችሁ ውስጥ እውቀት ኖሯችሁ ብዙ ጽሁፎችን አዘጋጅታችሁ ገንዘብ የለኝም ብላችሁ ቁጭ ያላችሁ ሰዎች ግድ የላችሁም፣ መነቃቃት አለባችሁ። ይኸው እንደ በየነ አይነት ወጣቶች በዚህ ልኩ ገንዘብ ከሰዎች ወስደው ተበድረው ይህንን ያደርጋሉና እናንተም ይህን ማድረግ ትችላላችሁ ለማለት ያክል ነው። በዚሁ አጋጣሚ ይህንን መጽሐፍ እንሸልማለን ዛሬ ለሁለት ሰዎች ቀድመው ለመለሱ ለሁለት ሰዎች ማለት ነው። መልሱንም ጥያቄውንም ነው የምንነግራቸው አብረን። አንዳንዴ እንደዚህ ሲጠየቅ ሰዎች ምን ያህል እየተከታተሉን የሚለውን ለመግለጽም ጭምር ነውና ዛሬ እንግዲህ በዚህ የመረቅ ነው መጽሐፍ ምን ይባላል? ያው መልሱን ያያችሁት ነው። ጥያቄውን የጠየቅናችሁና ዛሬ የመረቅ ነው ያው ተመራቂውን በየነ ሳይሆን የመረቅ ነው መጽሐፍ
ተመራቂ መጽሐፍ ምን የሚል ነው የሚለውን በ8270 ቢን በማስቀደም መልእክታችሁን ማጋራት ትችላላችሁ ማለት ነው። ወደ ምላሻችሁን ቀድሞ ለመለሰ 2 ሰዎች ነው ይህ መጽሐፍ የምንሸልመው። በዛውም መጽሐፉን ገዝታችሁ እንድታነቡት እንጋብዛችኋለን። በመጨረሻ እንደው ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥና እናበቃለን። የግቢ ህይወት ደግሞ አጋጣሚዎች አይጠፉትም እና እንደ ያጋጠመህም አዝናኝም አሳዛኝም ደግሞ የምትለው ነገር ካለ እንድታነሳ እድሉን ሰጣለሁ በመጨረሻ። እሺ አሁን መልእክት ማስተላለፍ የምፈልገው መጀመሪያ ለወጣት ተማሪዎች ነው። ምናልባት ስንወጣ ብዙዎቻችን እንዲያው ቶሎ ስራ የምናገኝ ሊመስላቸው ይችላል፣ ግን አይደለም። በተቃራኒ ሊሆን ይችላል። ያው እንግዲህ ይቻለም ስታያት ሁሉም ባሰከው ላይ ሆን ይችላል። በእርግጥ የሰው ልጅ ማሰቡ መልካም ነው፣ ፈጻሚ እግዚአብሔር ነው። ደግሞ ያንተን ጥረትን ታይቶ አሁን አንዳንዶቻችን ምንድነው ተኝተን ነው በቃ ስራ የለም እኮ ስራ የለም በቃ እያል ማለት አሁን ለምሳሌ እኔ ስራ የለም ብዬ አሁን ስራ ባላገኝ በዚህ ሰዓት ቁጭ ብዬ ብጽፍ ምንድነው ራሱ ስራ እኮ ነው። ስራ አዎ ገንዘብ የለውም እንጂ አሁን አንዳንዴ እንደምን ምን ይመስላል እናቶቻችን አሁን አንድ ወንድ ቢጠየቅ ሚስት ስራ አለች እንዴ የላትም ምናምን ይላል። ግን ቤት እኮ ቁጭ ብላ ያንዳንዱ ስራ መስራለት እሷ ናት። ይሄ ግን አናስበውም ማለት ነው። ስራ የሚባለው ተቀጥሮ እሱ ነው የሚመስለው። ቁጭ ብሎ ወንበር ላይ ተሽከርካሪ ወንበር ላይ ቁጭ ሲባል ምናምን ይመስለዋል። እንደዛ ነው የሚመስለኝ፣ ግን አይደለም። እውቀትን መጠቀም እንዲያውም ብለ የሆነ ሰው ምንድነው እንደዛ አይነት ባጣ ጊዜ መጠቀም አለበት። እንደዚህ ነገሮች ማለት የውስጥን ምንድነው ያለኝ ውስጡን መፈተሽ አለበት። የውስጣችን ነገር ካላየን ደግሞ ሊወጣ አይችልም። አንተ ራስ ዘወር መለስ ብለ አሁን ዝም ብለ አድናቂ ብቻ ከሆነ አብዛኛው ፈረንጅ ነው የምናደንቀውኛ። አሁን አንድ ሀበሻ ጥበበኛ ሆኖ ቢመጣና አንድ ፈረንጅ ቢመጣ ምንም የማይችል ለሱ ነው ዋጋ የምንሰጠው። ይህ ምን ማለት እንደሆነ ታውቃለህ? ራስህን አለማየት ነው፣ የራስህን ያለ ሀብት አለማየት ነው። ስለዚህ ወጣቱ ማለት የሚመጣ ፈተና አይታወቅም። ግን ስለዚህ እኛ ሁሌ ፈላጊ ብቻ ሳይሆን የራሳችን መፍጠርም አስፈላጊ ነው። ምክንያቱም የተማርነው እንደዛ ነው እንጂ ዝም ብሎ ሰው በሄደ ቦታ ተከትለ መሄድ ብቻ አይደለም፣ መጓዝ አይደለም። እኛም ራሳችን መንገድ የምናስተካክል መሆን አለብን። ያ እንዲሆን ወጣቱ አስተላልፋለሁ መልእክት። ከዛ ደግሞ ምንድነው በአጠቃላይ ለምንድነው አገራችን በዚህ ያለችበት ሁኔታ በጣም የሚያሳዝና የሚያስጠላ ነው። ማለት የሰው ልጅ ልንባል እንችላለን፣ ግን ሰው አይደለንም በዚህ ሰዓት ከኔም ጀምሮ ጭምርም ማለት ነው። ምክንያቱም አንድ ሰው ማክበር የሚገባ ነው ሰው በመሆኑ ብቻ ነው። ወይ እኔ ለምሳሌ ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ ብቻ መወድ ከሆንኩኝ ምንም አይደለም ለኔ። ምክንያቱም ማክበር ካለብህ እንኳን የሰው ልጅ የዋዘው ምንድነው ለወፍ ለእንስሳ ለማንኛው ያዝናል። አዎ ለሁሉም ያዝናል። ምክንያቱም ለሱም ያዝን ከሆነ ነው ሌላ ማዘን የሚችለው። ስለዚህ ከውስጣችን ያለ በብሔር በመናምን ምክንያቱም አንዱ አባባል አለ ደስ የሚል አባባል በቤተክርስቲያን በአባቶች የተጻፈ መጽሐፍ ነው። አፈወርቅ ማን ነው? ዮሐንስ አፈወርቅ አይደለም ቅርሳ ለጊዜው ስሙ እንትምዶኝና ከዛ ስለ ወንድሙ መዳን የማይጨነቅ ድኖ ብያላምንም ይላል። ይሄ ማለት ምንድነው? ወንድምህ እያለቀሰ አንተ ዝም ትል ከሆንክ ምንም አይደለም። ከመጽሐፍ የተወሰነ በከፊሉ ስንጠቅሻለሁ። የሆነ ቦታ ፓርስ አለ ስለሱ የሚገልጸው የሰዎች ጮት ምንም አይመስለንም። እኛ ስንነካ ብቻ ነው የምንጮው፣ ግን እንደዛ አይደለም መሆን ያለው። ሌላም ሲጎዳ መጮህ አለብን። የሁሉም እርስ በርሳችን ካልተሳሰብን ተያይዘን ማለቅ ነው የሚመጣው ማለት ነው። ብሔር አይደለም ገነት የሚያስገባኝ ምግባሬ ነው አይደለ? ወይ እኔ ወይ አማራ ስለሆንኩ ወይ ትግሬ ስለሆንኩ ወይ ኦሮሞ ስለሆንኩ ወይ ሲዳማ ስለሆንኩ አይደለም ምገባ። ማንም እንደዛ ነገ ሲሄድ ሌላ ነው መታወቂያ። እሱ እዚች የኪራይ ዓለም ናትና ስለዚህ እስከ ባለንበት በዚህ ዓለም ሰዎች ባናሳዝን፣ ሰዎች ባናስቀይም። ምክንያቱም አንተ ላይ ሊሆን የማትፈልገው ከሰው እንዲሆን አትመኝ ነው። እኔ መሞት አልፈልግም አይደለ? ለምን ሰው ገላለሁኝ? እኔ ማጣት አልፈልግም፣ ሌላም እንዲያጣ ማድረግ የለብኝም። እኔም መሰደብ አልፈልግም፣ ሌላም መስደብ የለብኝም። ስለዚህ እንዲወሰድብኝ አልፈልግም፣ የሰው መውሰድ የለብኝም። ቤተም እንዲፈርስ አልፈልግም፣ ማፍረስ የለብኝም። ምክንያቱም እኔ ለምሳሌ እኔ ሁሉም የምፈልገው ሌላም ይፈልገዋል። ስለዚህ በእኔ ውስጥ ባለ ሁኔታ ያም እንደሚያስፈልገው አስቤ ተሳስበን የምንሄድ ከሆነ ግን ማይታለፍ የለም፣ ሁሉም ማለፍ ይቻላል። አገራችን ነው በዚህ ባለችበት ትንሽ የሚያስጠላ ሁኔታ ነው። አንዱ ቁጭ ብሎ ብቻ መንግስት ይተቻል፣ አንዱ ቁጭ ብሎ ፖለቲከኛ ብቻ ይተቻል። እንደዛ አይደለም። መጀመሪያ እኔ ራሴ ምንድነኝ ቤተኛው አቋም ነኝ ያለው በዛ ጣን አሁን ለምሳሌ ቁጭ ብዬ አይ መንግስት እኮ ነው እንደዚህ ያስፈጃቸው፣ ይሄ ፖለቲከኛ እኮ ነው እንደዚህ ያስፈጃቸው ልል እችላለሁ። ይሄ ግን እኔስ ምንድነኝ የሚል ጥያቄ ብትጠይቅ ውስጥ ምን ይመልሰው የሆነ በዛን ሰዓት ምንም የሌለኝ በባዶ ሆኜ እኮ ነው ሙሉ ሁሉ እንትን ያለኝ
አስመስዬ ሌሎቹ ምተቸው ምለው ማለት ነው። ይሄ ነገር ግን ከውስጣችን ብናስወግደው ሰው በመሆኑ ብንፋቀር መልካም ነው። አገራችን ደግሞ እንጂ ከተሳሰብን የማይስተካከል ነገር የለም። ያጣነው ሁሉ ማግኘት እንችላለን። ካልተግባባን ግን እንኳን ያላገኘነው ልናገኝ ያለንም እናጣለን። ትልቅ መልእክት ነው በእውነት። አሁን ያለውን የሀገራችንን ወቅታዊ ሁኔታ ነካ አድርጎ ያሳዘነውን ነገርና ወደፊት መሆን ያለበትንም እንደዚሁ ጠቆም አድርጎናል። እጅግ በጣም ነው የምናመሰግነው በየነ። ወደፊትም እንደዚሁ ተገናኝተን ደግሞ የምንጫወት ይሆናል። ለጊዜው መጽሐፍን አትጋብዛቸው እንዲያነቡት በጣም ባገኙበት ገዝተው እንዲያነቡት እሱንም እንድታበረታቱት ተበድሮ ከሰዎች ወስዶ የጻፈው መጽሐፍ ነው። አበረታቱት። ወደፊት ሌሎች መጽሐፎችን እንዲያበረክትልን ማለት ነው። ይሄ ለኛ እንደ ስጦታ ነው፣ የምርቃት ስጦታ ነው። ሰዎች ስጦታ አይደል ወደ አንተ ይዘው የሚመጡት፣ አንተ እኔ ነኝ ስጦታ መሰጣችሁ ብለህ ነው እንግዲህ በተመረክበት እለት ሀሰሳ ዳና የተሰኘውን መጽሐፍ ያበረከትከው ማለት ነው። በጣም ደስ ብሎናል ስላገኘን፣ ስለተጫወትን፣ ደግሞ ሌሎች ወጎችንም ስላወጋን እናመሰግናለን ማለት ነው። ተመልካቾቻችን ጥሩ ጊዜ አሳልፈናል። ጥያቄ ጠይቀን ነበረ። የዚህ መጽሐፍ ርዕስ ምንድነው የሚል ነው። እንግዲህ ያው እስካሁን የመለሱ ይኖራሉ፣ ያልተመለሰም ሊኖር ይችላል። ስለዚህ የመጽሐፉ ርዕስ ምን ይባላል የሚለውን በ8270 ቢን በማስቀደም መልእክታችሁን አጋሩን። እንቀጥላለን። ወደ መሰናዶ ነው የምናቀናው። ባልደረባችን ቴዎድሮስ ወርቅነህ ወደ ኬንያ ይወስደናል። እኛ እዚህ ቆይታችን እናበቃለን ማለት ነው። ደረስ ብለን እንመጣለን። አብራችሁን እንድትቆዩ እንጋብዛችኋለን። ጥያቄያችንን መልሱልን። እኔ ተመልሼ እመጣለሁ። መልካም ቆይታ ይሆንላችሁ። አፍሪካ ሰፊ መሬት አቀማመጥ ላለው